ኮሎምቢያና ስዊዘርላንድ 0-0 120 ደቂቃ ወጥተው 4-3 ስዊዘርላንድ በፔናልቲ ያሸንፋለች ማለት ነው። የአርጀንቲና ደጋፊዎች የምትፈልጉትን ሰው አገኛችሁ መሰለኝ ኮሜንት ላይ እንዳለ አረ ኮሎምቢያ ከባድ ኬዝ ናት። ኮሎምቢያ ሀቅ ለመናገር ከባድ ኬዝ ናት ማለት ስዊዘርላንድ በጣም ትሻላችኋለች ማለት የአካንጂን ፔናልቲ ያየ ሰው ማለት ነው። እንዴ አካንጂ ስቶ ሳይጨርሰው ነው የወደቀው እኮ በእናትህ አዘነ። በእናትህ የጋብሪኤል ምናምን የምትል ከሆነ ማለት ነው አምና ብሩኖ ፈርናንዴዝ ፉላም ላይ የሳተው እነዚህ ቢያንስ ተከላካዮች ናቸው። ገባር ላይ 10 ቁጥሩ ማጂሻ የሚባለው ብሩኖ ሌላ ስቴዲየም ነበር ያገባው እዚህ ላርለ እና ስለዛ እናረጋጋው ነው የሚል ሲጀመር የአርሰናል ተጫዋቾች እኮ ለዋንጫ ይሆናሉ። የአርሰናል ተጫዋች የሌለበት ብቸኛው ፖርቹጋል የወደቀው ለዚህ ነው የሚል ተረዳኝ አይደል? ለማንኛውም ኮሎምቢያ በጣም አሳዘን ተሸናፊ ማለት እኔ እንቅልፍ ልታስተኙ ነበር ሰከንድ አፍ እንዳልኩት ወገመ። ኤክስትራ ታይም ግን ትንሽ ሞቅ አለ። እሱ ነው ያስቆየኝ እንጂ ደሽ ብዬላችሁ ነበር። አድክሞች 0-0 4-3 በፔናልቲ ኮሎምቢያኖች ፔናልቲውን መረብ ለመበጠስ ነው የሚመጡት እንጂ ምንም አይታችሁ ቀስ ብላችሁ አመጡት። እንደ ዲያዝ ብቻ ነው ፈታ ብሎ የመታው ማለት ሁሉም ደንጋጣ እንዳለ ደንጋጣ ማለት አሳዛኝ ተሸናፊ አርጀንቲና ስዊዘርላንድ ይሄን ይመስላል ኳርተር ፋይናሉ ማለት ነው። ባጭሩ ሞሮኮና ፈረንሳይ ብቻ በጣም የሚመጣጠን ጨዋታ ነው ብዬ ገምታለሁ። እዚህ ጋር ስፔን ቤልጂየምን ታስቀይማታለች። እንግሊዝ ኖርዌይን የምታሸንፋት ይመስለኛል። ገባለ ደስ በቃ የምታሸንፋት ይመስለኛል። ሃላንድ ያገባል ግን 3-1 ምናምን ታሸንፋታለች። አርጀንቲና ስዊዘርላንድን ለጥፋት አልፋለች ማለት ነው። ከዛ አራቱን ደግሞ መልሰና ያለን ማለት ነው። እነዚህ ግን የሌሊት ጨዋታዎች ያራዳ ልጆች ብዙ ወዳጆችን ኳስ እያስመለጡ ነው የሚገኙት። እጅግ በጣም አስደናቂ ጨዋታ በሁለቱም ቡድኖች በኩል ተመልክተናል። ስዊዘርላንድም ኮሎምቢያም አስደናቂ ብቃታቸውን አሳይተዋል ማለት ነው። ያራዳ ልጆች ምንም እንኳን ጨዋታው ጎል ባይኖረው ማለት ነው 120 ደቂቃ በተጋርሎ ነው የተመለከትነው ማለት ነው። ኮሎምቢያ ላቲኖች ሲጀምር አይደክሙም ያራዳ ልጅ ማለት ነው። 120 ደቂቃ የማይደክም ጉልበት ነው የተመለከትነው። የስዊዘርላንድ መከላከል የሚያስገርም ነው ማለት ነው። በሁለቱም ቡድኖች መካከል ቻንስ ክሬስ ሲደረግ ነበረ፣ መጠቀም ግን አልቻሉም ነበር። መጨረሻ ላይ እንግዲህ ወደ ፔናልቲ አምርተው ማለት ነው ኮሎምቢያዎቹ 2 ስተው ስዊዘርላንድ እንደዚሁ 1 ስተው ማለት ነው ስዊዘርላንዶች ወደ ቀጣይ ዙር ማለፍ ችለዋል ማለት ነው። እጅግ በጣም ድንቅ ጨዋታ ነው የተመለከትነው በሁለቱም ቡድኖች መካከል። እስቲ ሀሳብ አስተያየታችሁን የተመለከታችሁ ሰዎች ዱብ እያደረጋችሁ ሼር ኮፕሊንግ አይረሳ። ይመቻችሁ። ስዊዘርላንድ ኮሎምቢያን በፔናልቲ ሹት 4-3 በማሸነፍ ከውድድሩ አሰናብታት ወደ ኳርተር ፋይናል መቀላቀሏን ማረጋገጥ ትችላለች። እንደ ፉክክር ከተመለከትነው ሁለቱም ቡድኖች ጥሩ ፉክክር አስመልክተውን ነበረ። ነገር ግን ጨዋታው ያን ያህል አዝናኝ የሚባል ጨዋታ አልነበረ። መደበኛው የጨዋታ ክፍለ ጊዜ 0-0 ነበር የተጠናቀቀው። ወደ ኤክስትራ ታይም አምርቶ በኤክስትራ ታይሙም 0-0 ነበር የተጠናቀቀው። በፔናልቲ ሹት ነው 4-3 የተለያዩት። ኮብል የስዊዘርላንዱ ግብ ጠባቂ ጥሩ ሴቭ ማድረግ ችሎ ነበር በፔናልቲ ሹት ላይ ማለት ነው። በኮሎምቢያ በኩል ኩቾ ፈርናንዴዝ እንዲሁም ደግሞ ሳንቼዝ ፔናልቲውን ያመከኑ ተጫዋች ነበሩ። ያው በስዊዘርላንድ በኩል ደግሞ ብቸኛውን ፔናልቲ ያመከነው ተጫዋች አካንጂ ነበረ። ምንም እንኳን አራቱ ቀሪዎቹ ፔናልቲዎች የተቆጠሩ ቢሆንም ማለት ነው። ኤኒዌይ ኮሎምቢያ በጣም ጠንካራ ብሔራዊ ቡድን ነበረች። በስዊዘርላንድ ግን የዘንድሮ የዓለም ዋንጫ ጉዟ እዚህ ጋር ተገቷል ማለት ነው። ስዊዘርላንድ በኳርተር ፋይናሉ የሊዮኔል አንድሬስ ሜሲዋን አርጀንቲና የምትገጥም ይሆናል ማለት ነው። አይ ቲንክ ለአርጀንቲና ከኮሎምቢያ ቀለብ ያለው አጋጣሚ ስዊዘርላንድ ይመስለኛል። ኤኒዌይ ከአርጀንቲና ጋር የሚኖራት ጨዋታ ይበልጥ ተጠባቂ ይሆናል ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ አጋሩ። ለጀማውኛ ይሄ የዓለም ዋንጫ ማለት ነው ካላስጨለለን በጣም ሰላም ነን። በቃ መቼም ነው ማንጨልለው። የምሬን ነው ብላችሁ ይኸው የማንም ወሮ በላ ቡድን የረባ ኳስ ሳናይ ፔናልቲ ድረስ ሄደን ለማንኛውም ስዊዘርላንድ አልፋለች። ይህን ውጤት ዝም ብዬ ሳየው ማለት ነው የአርጀንቲና ደጋፊዎች ቋጠሮ ነው። በቃ ይቺ ከመጣች ፍዳቸውን እንደምታበላቸው ያውቃሉ። ቀለል ባለች ልምምድ መልኩ አሸንፏት ስዊዘርላንድን ወደ ቀጣይ ስቴፕ ማለፋቸው የማይቀር ነው። ለማንኛውም ግን በጣም ሱስ እንደሆነብን የዓለም ዋንጫው የገባኝ ይህንን ጨዋታ ቁጭ ብዬ ጨርሼ ሳየው ነው። ገብቷል አይደል? እስከ ፔናልቲ ሹታውት ድረስ። ለማንኛውም ዣካ እንኳን ደስ አለ አንተ ካፒቴን፣ በጣም ደስ ብሎኛል። በዚህ ላይ ደግሞ ቼልሲንም አገርጥተህልኛል። ታውቃለህ ለንደን ውስጥ ያለው ብቸኛ ክለብ አርሰናል ነህ ብለዋል አሉ ሲዲ ስፖርቶች። ስለሆነ በቃ ትመቸኛለህ ነው ምን የኔ አባት። ኮንግራ ስዊዘርላንድ። እንግዲህ ቀጣይ አርጀንቲና ለጥፋ ነው የምታስወጣ ቻለው። ለማንኛውም ጀማው ስዊዘርላንድ አልፋለች። ጤናችሁን ጠብቁ፣ እንቅልፋችሁን በደንብ ተኙ። የዛሬው መልእክቴ ነው። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ይመቻችሁ።